የለኝ ታናሽ ታላቅ የለኝ ብቻዬን ሁኜ ምና ፈርበላ ብቻሽን እና ኧረ ምን ባልሽ ብቻዬን ሁኜ ኧረ አይሆንም አለችኝ ሐሳብ ይጨልጠኛል እንዲያልሽ ደግሞ የመንደሩን ወንድ ፈጅ ወንድ አንዱን አግብተኝ አበዛችሁት ነይ ዱላ ልስጥሽ እንጂ ዱላ ልሽ ነይ አንቺኛ ነይ አንቺ ጎዶሎልሽ ቆይ እስቲ አባ አረ ቆይ እስቲ ኧረ መድኃኒዓለም እና ተው አፈር ልብላ ኧረ አታ ምን አባነው አንተ ትጎትተኝ ምን አባነው ትጎትተኝ እንጃላልሽ Martin Entertainment. አይበለው እንደው መድኃኒዓለም አባቴ ምን ሲል ነው ታንተ ያገናኝ እንደው ተልጅነት እስከውቀት ድረስ እንደው እስተማራጅ ድረስ እንዲህ ባንተ የተነሳ ለፈተና ያስቀመጠኝ እንደው እውነት በሄደበት ሁሉ ጀግንነት እየመሰለው እኔ ምገለው ማን ተናግሮኝ ማን ልጅ ነክቶብኝ እያለ ሲቦጀነን ዛሬ ይሄ ሰውዬው የሆነ ነገር ቢሆን ማን ነው ተጠያቂው? አለመታደል የለ ባድለኝ እኮ ነው በአድሌ ባልታደል እንጂ መች እንዲሆን ነበር እናቴ። ራ አሁን እንደው የት ነው የሆነ ሙቶ የሚገኝ አጀውት ሚል ሰው የለ እንዲሆነ ሚል የለ እንደው ባይሆን እንኳን የወደቀበት እንኳን ቢገኝ ደህና ነበር። እንደው ማን ተብሎ ማን ነው የሚጠይቅ? እንደው ቤቱ ተዘግቶ መቅረቱ ነው ተንግዲህ በኋላ ብቻዬን ያስቀረኝ በስታችንና ጊዜ ብቻዬን ያስቀረኝ እንደው ብቻዬን ያስቀረኝ ቤቱ ተዘግቶ ይቅርለት በቃ እንግዲህ ማን አለኝ ጥያቄ አለ አንቺ ፈልዬ አቤት ነይ እስቲ ደህና አንቺ ምክንያት እንዲህ ሁሉ የተፈጠረ አንቺ እንጂ አንቺ ነሽ አሉ ነገር ፈጣሪዋ ተላላኪቱ የሁሉ ነገር ሰሪት አንቺ ነሽ አሉ እንዴት የምን ነገር ነው መቲ አያሌውንና ዘርፌን አንቺ ነሽ አሉ እጄሽ መልእክተኛ እናቴ ወንድ ሆነ እንዴ ተሰራያልሽ የምትናገሪ የኔቱ ጉድ ቤት የተቀመጠሽልኝ እንደው የሰውዬ እንደው ልታፋጅ የተነሳሽ እማይ ደግሞ እንደው የሌላው ሰው ያላነሰ ደግሞ አንቺ ምን አድርጊ ነው ዝም በይሻ አቤ እንዴ በሽመል ተከተኝ አሁን የዛን እዚህ እናቴ የዛን እዚህ ልማታ ሲልሽ ብል ኑሮ እኔም እንደው የእናትነት ወጉ ይዞኝ አይሆንም ብገባል ይዝሽ ኑሮ አርጎ ቢገርፍልኝ ዛሬ ተዚህ ሁሉ ፍዳም አንገባ ነበር እማይ ምን አድርጊ ነው እኔ ማውቀው ነገር የለኝም በቃ አግኝተሽ ወጣውቂ መውለጀለው ራኒ ሄተ ነው ማገኘው አይቼው ራሱ አላውቅም እንኳን ላገኘው አንቺ አለበሽ ተላላኪቱ እንዴት አታገኙ እንጂ እኔ አይቼው አላውቅም እኔ የእናቱ ዳ የቤተሰብ ዳ ማለት አንቺ ነሽ እናቴ ወንዲ እንደው እኔ እንደው ምን አባቴ ላርግሽ ሆነ አንቺ ጎደሉ እንደው ምን አባቴ ባረግሽ ይሻልሻል ለቤተሰብ ማታስቢ እንደው ምን አይነት እንደው ተፈጥሮ እንዳለሽ ተናት አባትሽ አልተፈጠርሽ አታልጎንግቢብኝ እዛችሁ ነው የምጨቀጭቁኝ ምን አሁን ሰበዛችሁት እኔ ማውቀው አበዛችሁት ነይ ዱላ ልስጥሽ እንጂ ዱላ ልሽ ዱላ ልስጥሽ ነይ መችኝ አትመችኝም ነይ መችኝ ነይ አንቺ ጎዶሎልሽ ገናማ እንዴ ያርክስ ተቀጥይ ትኖሪያለሽ እኔ በማላውቀው ነገር እንዴ ቀን ተሌት አንገቴ እንደፍጨ ሳጉረመርም እውላለሁ እኔስ ምን አውቃለሁ ምን ታሽ ልጅሽ ምን እንደው አፈር ያብላሽ ጎደሎ በቀር እንደው የማንዘር ሆነሽ ረዲያ ታሎባ አሁን አንቺ አዛሽሽ ሰርተሽ ቆይ ለወሬው ሲሉሽ እንጂ ለዚህ የሚያደርስሻል ትሪኑ እናንተ አባቴ ይሻለኝ ይሆን የታባቴ እጅ ሆነ እንደው መፍትሄ እንፈልግ ፈረደብኝ ለድም ባለሉ ማረግ ሆነ አጆ ሚል እንኳን ቢገኝ ደህና አንቺ ነይ ነው ቢገሽን ይዘሽ ውጪ ምን እንደው
ማንም አላገጫ ሁኜ በቸርነቱ አልሁ አደርኩ እንጂ እኮ በሞትም እኮ ፈቃጅ የለኝም። ሞት ባገኛችሁ የተረገመ ምን ላድርግ አሁን? ምን ላድርግ? ምን ላድርግ ነው ይሻለኝ? በቃ ምን ላድርግ? ምን አባቴ ነው ማድረግ? ኧረ አስናውቁ ዳሳ እንዴት ነሽ? ደህና ነሽ ወይ አንቺ? እንደምን ነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ አንቺ? እንደምን ነሽ? ምን ነው አንዱ አንቺ ግን አይጠየቅም ወይ በዛው ልምልሽ ጠፋሁ አይደል? ጠፋሁ አይደል? ጠፋሁ አይደል? ጠፋሽ እንጂ እናቴ ስራው አልሆነልኝም። አያደርስም ልጅ የለኝ ታናሽ ታላቅ የለኝ ብቻዬን ሁኜ ምና ፈርበላ ብቻሽን እናቴ። ኧረ ምን ባልሽ ብቻዬን ሁኜ የለ። ኧረ አይሆንም እንኳን አይደለም ተከፍተ ጋር ሆኖ እናቴዋ ብቻም አይሆንም። አልሆነልኝም ሆነልኝ ብለሽ ነው ተቀምጦ ሰውዬው እንኳን አይደለም ብቻሽን አይሆንም እናቴ አይሆንም። ዝም ብለሽ እንደው ዘንድሮ ሳልሆንም አንቺም እንደው ዝም ብለሽ እኮ አስናቁ እንብኝ የምትይው ነገር አለሽ እንጂ አንዱን የብረት መዝጊያ ብታመጭና እንደው ብታስገቢው ምን አደረኩኝ? እንደው ታውቂው አይደል ስንት ፈተና እንዳሳልፉ ታውቂው አይደል? ከዚህ በፊት ምን ብዬ ምን ነገርሽ ታውቂው አይደል? ኧረ ምን አልኩሽ? ምን አልኩሽ? ኧረ እንደው እንዳልጠላሽ እንደው ተይ ታውቂው አይደል? ታውቂው አይደል? ከዚህ በፊት ከብቱም ቢሆን ማገባት ማስወጣቱን ወንድ ሲኖር ነው። ኧረ በቤቱ ወንድ ሲኖር ነው። ታዩ ኧረ ምን አደረኩሽ? ታዩ አስማረን የምነግረዋለሁኝ በለውን የምነግረዋለሁ ተናልኩልሽ ማለት ምን አደረኩሽ? ታዩ ዳሳሽ ምን ነው አትወጂኝም እንዴ? ታዩ ደስ እንዲያማያለስ ነው እንዴስ የሚያማርር አይደል? እንደው መቼ እንደ ሐሳብ ታዩ ከዚህ በፊት ከፍቶኝ ከዚህ በፊት ስንቱን አሳልፍ ያለው ታውቂያለሽ አንቺ በማታውቂው ነገር የለም። ጠብሶ ይብለውና ጠብሶ በልቶሽ የጠላሽ እናቴ አፈሪ ብላ እንዴት ያለሽ እኔስ አልፈልግም። ታዩ ከዚህ በፊት ስንቱን አይቼዋለሁ። ይበቃኛል ይበቃኛል። አንቺ እንጂ አቤት እንደው ሰሞኑን አያሌውን አየሽው ብለሽ አያሌው አላየሁትም በዚህ ሳምንት ያለፈው ሳምንት ወደ ከተማ አሸቅቦ ሲሄድ ነው ያየሁት። ምንድነው የገባበት ኃይል የጠፋኝ? ፈልገሽው ነው? ፈልጌው ነበር። ምንድነው? በሰላም በደህና ነው። አዎ ይኸውልሽ እናቴ ወገን የሌለው ሰው እንደው የት ገባ የት ወጣህ ማይለው? አዎ እሱማ እውነትሽን ነው። ልጠይቀው ብዬሽ እውነትሽን ነው። እንዲያስ በደህና ነው። በይ አላውቅም። በይ እናቴ በይ ቦስ በይ እናቴ ሰላም ወይ ነሽ? እንግዲህ ወሬ ተሰማሽ ስለሱ ነሽ ሹክ እንደው በደህና ነው ይሁን? ኧረ በደህና ነው። ደህና ነው እናቴ። በይ ሂጂ ዝግ ብለሽ እሱ ፀሐዩም እንዳይበረታብሽ በይ ደህና ወይ በይ አልፈልግም ባል ተሞናሞኝ ነው እንጂ አደርሽ ማነጥነጥ ነው። ዝም ብላ ታነጠንጣለች። እኔ ሀሳብ ይጨልጠኛል። እንዲህ እያልሽ ደግሞ የመንደሩን ወንድ ፈጂው እንጂ አንዱን አግብተሽ እንዳትጠቀልኝ እዲያ። አሁን እንደው ምኑ ነው የሚያሳስበኝ እናቴ? ጓሎ ስንት ደገለብ አንተ ረሶላ አራኔማ አንተ መቼ ሆነልኝ ያገኘው ልክ ምን አለ በዛውን ጊዜ ደህና የሚያርስ ቀንጃ አለ ብለህ ብሎ መልፈድፈድ ዝም ብሎ መብላት ብቻ መሬት እያበዛህ እናንተ ያን ያህል መሬት አንተ አንድ ቀንጃ ብቻውን እንዴት ነው አንተ? አንተ ያን እንኳን አንድ ቀንጃ ምን አንተ እኔ ጉልበቴ ደክሞ እንጂ አባሪ ነበር ማርስን የወንድምህ አንተ እንግዲህ ያለ ምን ለላቃቸው ለምን እሱ እኮ ደህና ጎበዝ ገበሬው ለሱ ለምን አታስጠምደው? አይቶ እኔ የሱን ስራ ከሰራ በኋላ ነው አሉ የሰውን የተጠመደውን የሚሰራ ምን ደግሞ ያስ አመሉም ግም ነው አሉ መሰለኝ። ዛሬ ደግሞ ሲከፈል አይኑ ደም ነው የሚለብስ ይወል ስስታም እኔ እንደ መሬቴን እንደ ለስስታም ሰው አልሰጥም። እንግዲህ ቆይ እንግዲህ አታል ሆነ እንደ ራሱ አይቶ የሚሰራ አዲስ ሰው ነው የምፈልግ። ግድ የለም ደህና ገበሬ እንፈልጋለን። ደግሞ ሞናድም ያንተ መሬት ወይ ሃኒ መሰለ መሬት ደግሞ እንደው ዘንድሮ ደግሞ ደር የሚክረም እንጂ አግዲል ያ ዳምባ ያለውን መሬት እንዴት አረ እሱን አስጠምደው ማለት አማ የሚያረባ ሰው ነው ማከሰተው አረባ ዘንድሮ ልስሉት አለ ወዲያ ምን ያለ ነገር ነው የገጠመኝ
ቆይ እስኪ አባ ኧረ ቆይ እስኪ ኧረ መድኃኒዓለም እናቸው እንኳን ፍር ልብላ ኧረ ምና ፍር ብላ ምን ሆነው ነው? እንደምን ዋላችሁ? እግዚአብሔር ይመስገን። ደህና ዋሉ? እግዚአብሔር ይመስገን። ግን እናንተ ምንድን ነው ያለ ሰው ብቻውን አይኔን ገርግሮኝ እና እህት ብለው እህት እየሄዱ ነው። ጠበል ብዬ ሰጎሪት ኪዳነ ምሕረት እዚህች እያሉ የመድኃኒዓለም ኪዳነ ምሕረት አያ ብለው ይውል ያንን እኮ ትተውት ነው እኮ የመጡ ስንት መንገድ ረመዳ ይሄ ታች አምባ የሚባለው ነው። አያውቁትም ታውቂው ጫማ የቀረ ስንት ሀገር አይደለ ስንት መንገድ ነው ተጉዘውት የመጡ ሰው አይጠይቁም ነበር በመንገድ አባ ሰው አላገኘሁም መንገድ አላገኘሁም ሰው አላገኘሁም ይኸውላችሁ መንገድ ተጉዘውት የመጡ ዋበላኛ ዱር ያማ እኮ ሩቅ ነው በጣም ትተውት መጥቷል። እንደው ሌላ የሚያርፉበት እንደው የሚያውቁ ሰው የለም ጎበል ምናምን እንደው የሚመራውት በቤት የሌለ ሆኖ ብቻዬን ተፈጥሬ ታለ ሰው ስንቱን ተንቀላጨሁ ባላረኩት ነገር መከራና እንደው ወይኔ እና ይሻላል አያበለው ምን እናርግ ምን ይሻላል አሁን አባ አሁን እኮ ስንቱን መንገድ ነው ትተውት የመጡ አደራ ሄዴ ልጅ እንደው አንዲቱ አስጠጉኝ ደብር ልጠጋ እዚህ ገብርኤል አለ እንዴ ይሻላል አለ ገብርኤል ይሁን ይሻለኛል ሰው ተማስቸገር እንግዲያስ በል አያበለው በዚህ ኋላ ደጅ ብቅል አለ በቃ ዛሬስ አቤት እሺ በቃ ሰላም ያዋባ እድሜ ማንሻ ነገራናጆ ገርቢሮኛል ምን ያስቸግሩኛል? እኔንማ ዋሌ ና እስኪ ና ደህና ነህ? እንደምን አትቆይተን ሜዳ ቆይቼ ወደ ቤት እየተመለስኩ ነው። እንዲያው እባክህ እኔ እንዲያው መሄድበት ቦታ ኑሮኝ ነው። እኚህ ሰውዬው ማደሪያ አጣው ደብር ውሰደኝ ብለውኝ እንዲያው አንተ ትሻላለህ እዚያ በጠበሉ ማደሪያ ወስደህ አድርሳቸውማ። እሺ ታበል ያዝላቸው ትጠሪቃለህ ትመረቃለህ። ና በል ይዛቸው እግዚአብሔር ይስጥህ ተባረክ። አሜን ያርግህ አሜን። ለልጆች አቆይህ ያሰንብትህ አሜን። እንቅፋ ይጋህ ይበሉ እስቲ አይዞት ተባረኩ። እናንተን ጥሎልኝ እዲያ ምንም አልሆን። አቡሽ እንደምን ነህ? ደህና ነህ? አተ ምን አባነው አንተ የምትጎትተኝ? ምን አባነው የምትጎትተኝ? እንጃላልሽ ፋንድጃ የማንም ፋንድጃ መጫወቻ አልሆነ። ኧረ ወይኔ አይነ ስውር ነው ተብዬ ነው የምጎተት። ጎትቶ ይሄድ ጎትተኝ ዛሬ ምን መከራ ነው የገባ በየሄድኩበት አላውቃቸውም ነበር። ደግሞ ይተት አባት ነው የመጣልኝ አይ ጉልበቱ መና አይ ቢከምን ቀስ ብለው ወድቀው ነበር እኮ ዚያር መስከለና ሽታያጓ እንደምን ደህና ነኝ። ምን ወዴት እየሄዱ ነው? ወደዚህ መሄድበት ነበር መንገድ ሳጥፎት አይኔ ነው ወድቁ። የት ነው መዳረሻዋት? ጠበል ብዬ ጠበል ደብሩ እኮ በዚህ በኩል ነው። ታዲያ አልፈው ተይል በዚህ አሁን ወደ ሻታይ ይወረዱ አለ ሊመራውት እንደው አጀ ሽፍታውኛለሁ በለኛ ሻታ ሸፍቷል። ስቼ መንገድ
እና ደብር ላድርሶታ ወደዚያ ኧረ ተወው ውሃ ታለ ውሃ ምን የሚጠጡት እሱንስ ቢሆን አልፎት አይደል ጫካ ገብተዋል እኮ ሊሄዱ እኮ አልኩህ እኮ ይበሉ እንግዲያስ ወደ ጠላው ተሆነ እኔም ወደዚያው ነኝ ልውሰድዎት ኧረ ይሙቱ እንግዲህ ወደዚያ ኧረ ተባረክ አምጡት ወደዚያ ነኝ ወደ ላይ እንዳላደክም ኧረ ግድ የለም እኔም ወደዚያው ነኝ ቆይ ቀስ ብለው ደከመኛው አጋዥ ዘመድ የለዎትም ወደዚህ ድንገት ወጣ ብዬ አሁን መንገዱን ግራ የገባ ነገር እንዲያው አይዞት እንግዲህ ደርሰናል አደከምኩህ ወደዚህ ነበረ እግረ መንገድ ያዝብዬ ዋጥሞ ሊገለኝ ስለዚህ አይታየኝ ይኸውችም ዝም ብዬ ነው ያው ማለት ነኝ ዝም ብዬ እየጎተትኩት የድሮ ሰው እንግዲህ እንዲያው ጉብል ምን ዋላችሁ? እዚህ ጋር እዚህ ላይ እንትን ሰስ ያለ ነው ምን እዚህ ላይ ባባ በዚህ ላይ ኧረ ላይ ኧረ ተዋችሁ እዚህ ነው እንደምናችሁ ባባ እንደምን ናችሁ? ሰላም ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ጠላ እስቲ ቅጅላቸው እስኪ ነይ ታረ አባይ ደህና ነህ? ደህና ናችሁ? እግዚአብሔር ይመስገን። እንደምን ናችሁ? ምኑን ያውቃል? እዚህ ለሰፈሩ አዲስ ነዎት? እንግዲህ አላውቀው እንግዲህ አሁን ጠበልተኛ ነኝ አሉ። አሁን እኮ መንገድ ጠፍቶባቸው ነው እዚያ ሲወርዱ አግኝቻቸው። ኧረ ዋኔ እኮ እንግዳ ናቸው። ፊታቸው አልመጣልኝም። ውሃ ጠምቶኛል አሉ። እኔም እግረ መንገዴን ብዬ ይዣቸው ደብሩን ስተው በታች እየሄዱ በዚያ ታች እየሄዱ ደብሩን ስተው ጠበልተኛ ናቸው። ወደ ቤተክርስቲያን ነው ያዙ እዚህ ነው አንተ እዚህ ላይ የሚሆነው እንዳምተው እዚህ ላይ ነበር ሰምተሚያልፍ ይሻላል ቢጣጡ እሺ በሚናው ጫካ በወደው አሁን እኮ በዚያ ነው ተባረክ ጠጡስ ያባ ጥሬ ነገር ኧረ አልወድም አንተ በወደደኝ እንኳን ይዘናቸው ምን ሄደውን መሐራይቱን ምኒቱን እንጂ እንዲህ አልወድም። አይ ለማራውማ እንግዲህ ደብር ነው ደብር በዚህ ላይ አለ። አንድ ጉብል ዝም ብሎ እዚህ ተመንደር እንትን እንላለን ሄደው እዚያ መብላት እሄዳለሁ። ኋላ ደግሞ እንዲያ ያሳዩኝ። አገሩ ሸጋ ነው ዝም ብሎ ጠጋ ብሎ መብላት ነው አሉኝ እኮ አሉኝ ነገሩኛ። እንደዚያ ነው። አሁን እንኳን ደርስ ብሎ ነው እንጂ እዚያ ቢሄዱ ኑሮ በቃ እንደ ልቦ ጠላውም አለ የሚበላውም አይጠፋም። ሆዴን ደግሞ እየነፋኝ እዚያ አገሩ ጥሩ ነው። እንኳን ለደካማ ቀርቶ ጥሩ ነው። የኛ ሀገር ምን ጠጋ ብለው ተቤተ ክርስቲያኑ አንዱ እንትን ላይ ቁጭ ይላሉ። በቃ እየተጠመቁ መኖር ነው ዝም ብለው አይናቸው ደግሞ እንትን ይጋርዳቸዋል። ከልክሏቸው ብዙ እንትን ጀሯቸው አይኔ እኮ ማይ ሆኖ ጀሯቸው ነው አይናቸው ነው እንደማይረዳቸው አይኔ ነው አይኔ አይለ ጭምቢል የመሰለ አሁን ይህን ብገዛው ስንት ብር ይጠጡ በሉ እሺ ጠጣ ጠጡ እኔ ነኝ የምገዛ ጠላውን እኔ ነኝ የምከፍል ጠጡ ጥርሳቸው ማያስበላቸው ነው። እስቲ ሞክሩት እንጂ ኧረ ያዙ ተው ከቲም እሱን ወላሂ ይዞት አምጡት። እንዲያውም ይሄ የባያሉ አልወድም። እንትን እንደዚህ ይኖረዋል ባዶውን እንደ ቆሎ እንዲያ ነው እንጂ አልወድም። አባባ አቤት እንዲያው ከየት ነው የመጡ? እንዲያው ሩቅ ነው መንገዱ የመጡበት? ሩቅ አንደኛው ሩቅ የ3 ሰዓት ነው እግር ያሉኝ እና እህት ድረስ ነው
እንትን እዚህ የት ነው ያሉ እያለው ወደ ሽቅብ ነው ወደ ሽቅብ የቦቅላ ነው የቦቅላ እንደ ማን ያውቃሉ የቦቅላ ማን ነው የሚያውቁ ማን ነው ዘመዶት የነማን ወገን ነዎት አሱ ያውቃል መሰለኝ የቦቅላ ሲያውቁ አይቀር ያውቃል ምን የማን ወገን ነዎት ያውቃል መሰለኝ ወደዚያ ይለሱስ ተበላሹ ዛሬ ወንድልሽ ተበላሽ ወደዚያ ነኝ እሱማ እና ማንን ታውቃለህ እኔ የቀኝ አዝማች እንተና ራሰ በራው ቀኝ አዝማች በለጠ ይባላል የሱ ልጅ ነኝ ሲወርድ ሲጓረድ የመጣው አላውቅም ሰዎች ማራ በፊታቸው ግን አዲስ አልሆነ ደቂ ሆነ ተሳስችው ተመሳስሎ ነው እንጂ ምን እንዛቸው ደካከሙ አይደል አንተ ልጅ ሲደረሱ እንግዲህ 3 ሰዓት መንገድ ማለት እንግዲህ አባ አቤት እንደ ድምጽዋት አዲስ አልሆነብኝም እኔስ ተሳስቼ ነው እንዴ አታውቁኝ ይሁን እንግዲህ ተሳስቼ ድምጻቸው ወደ ሰው ጋር ተመሳሳቸው እና ጨምሩ ጠላ እሺ ውሃውን ነው በነገር ጠመዳችሁ እንትን ውሃ እወዳለሁ ውሃ እወዳለሁ ውሃ ወጡን ታገኙ በቃ እንጀራ ባልቀምስ እንግዲህ ሰው ጋር ተገናኝታችሁ እሺ እነሱን ማርጋረው አይ ወይኔስ ነኝ መካፈል እንግዲያችን እኛ ለጥራ ማጋባዝ አለ አላ ግድ የለም ያልስ ይመኑ እንግዲህ አባ እሺ ቢጨማምሩ ጥሩ ነበረ ጠገው በቃ የሳቡ ተከፍሏል ዲያሪስ ብለው ያሰልግት ሊደራረው አልሸኞትም እንግዲህ ሌላ ጉብል ሸኞታል እኛና ሳይወታል ችግር የለም በቃ እንግዲህ እነሱ ሸኞታል እኔም ወደ ገበያ ምደርስበት አለኝ ይበሉ እስቲ አባ ደህና ሁኑ አይዞት ይደርሷል አሁን ቀስ ብለው ጉብሉ ምኑ ያሳዩታል አሱ ያሳዩት መንገዱ በሉ ሰላም አብረን ተርንማ ና አንተ ደህና አድርገሃል እንደው ዳምጠው ምን ላድርግ ብለህ ነው ያ ነው እንጂ እንገሳ አገኛቸው አደከሙኝ እኮ ደጅ ጋር ግን ወደድኳት ሸበቃ ጎጆ በወጣይችን ገዝቼ እቺ ስንት ፈጅ አሁን 4 ባባ ልሸኞት እኔ ጠጣሁ አይደል አሁንማ ጠጥቼ መሄድ እኮ ነው ልሸኞት ብዬ ነው ዛሬ ስጣችሁ ይስጠኝ ይሄ መስሎኝ ጠረጴዛው ይያይ ልሸኞት አደከምኋችሁ ኧረ ችግር የለውም እሱን አድክሜ ደግሞ አንተ ቶውን ይሄዳለሁ አውቃታለሁ እና መሳበሪያው ላይ ደርሶት መለስ በበለጠ ልጅ አርጌ ላሳብሬ ማነው ላዝለት ቆይ እነሱ ተው ቃስ Martin Entertainment